ሴተኛ ዳር የሚባሉ ቃሉን በጣም እጅግ ይቅርታ እየጠየቁበት ለሰው ቅርብ ለማድረግ ብቻ እህቶቻችን ጋር ይሄዱና ስንት ብር ተከፍሎሽ ነው ወንድ የምታሳድር ይሏቸዋል። እና ይሏቸውና ይሄን ያህል ሲል ይሄን ልስጥሽና ቢያንስ የሰንበት ቀን ነፃ ሁኚ ልጄ ከእግዚአብሔር ጋር ታረቂ ይሉ ነበር ይባላል። በግሌ እኔ አሁን እየመጡ የሚያለቅሱብኝ ምዕመናን አሉ። የቤት ኪራይ የምከፍለው አጣው፣ ወልጄ ክርስትና ማስነሻ አጣው የሚሉ የምችለውን ሁሉ እሰጣለሁ። ከየት አምጥተህ ቢባል እኔ ደሞዝ የለኝም፣ መጽሐፎችን ግን እጽፋለሁ። የጻፏቸው መጽሐፍ የሚያስገኙኝን ለምዕመናን እሰጣለሁ። አሁን መስጠት ለመግለጽ አይደለም። የምፈልገው ምንድነው? አንድ መምህር የምዕመናንን ጉድለት መሙላት አለበት። እየጎደለ የራባቸውን እያበላ ማስተማር አለበት። እና ያንን ማድረግ ይጠበቅብናል እንደ ትምህርት ቋም። ጌታም እንዳደረገው ቅዱሳን አባቶቻችን እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ባስልዮስ ዘቂሳርያ እንዳደረጉት የነሱ ማዕረጋቸው፣ ክብራቸው፣ ቅድስናቸው እንዳለ ሆኖ እኛ ደግሞ በመጠናችን ይህን ማድረግ አለብን። እውነት ከልቤ ነው። እንደውም አንድ ቦታም የሆነ ስልጠና ተዘጋጅቶ የሚያስጨንቃችሁ ነገር ምንድነው ተብሎ ተጠይቀን ነበር። መጀመሪያ የስልጠናው መግቢያ ላይ ነው እና መንፈሳዊ ስልጠና ነው፣ የሊቃውንት ስልጠና ማለት ነው። መንፈሳዊ የካህናት ስልጠና ተዘጋጅቷል እና እኔ ያቀረብኩት የዛን ጊዜም ይሄ ነው። ምናልባት 8 ዓመት የሆነው ወይ 7 ዓመት ዛሬም ማቀርበው ነው። በህይወቴ ከምጨነቅባቸው ነገሮች መካከል ምእመን አቅርቦልኝ የማልፈታው ጥያቄ ነው። በጣም ያስቸግረኛል። እርቦኛል ብሎኝ መስጠት አልመቻል በጣም የሚያስጨንቀኝ እና ያንን ጉባኤ ቤቱ ለምን አይሰራም? በአቅማችን ለምንድን ነው የማንሰራ? ተወልደው የሚጣሉ ህፃናት አሉ። ለምንድን ነው እነዚያን ዘወር ብለን ማናያቸው? መምህርነቴ ያስገድደኛል። ይሄንን ለማድረግ ጳጳስ መሆን አይጠይቅም። ይሄንን ለማድረግ ህሊና ያለው ኦርቶዶክሳዊ ሰው መሆን ነው የሚጠይቀው። አንድ ምእመን በግሉ ያደርገዋል። እኔ ደግሞ ምእመን ነኝ፣ መምህርነት አለኝ። ያ መምህርነቴ መመገብ ነው። ከዚያ የተነሳ ጌታ እንጀራ በረከተ፣ እኔ አላበረክትም፣ ስልጣን የለኝም። እሱ ነው። ታዲያ የግድ ደግሞ መስራት ከቻልኩ ማበርከት የለብኝማ። እንደው ታምር ለማድረግ ብበቃ እንኳን መስራት የምንችለውን ሁሉ እግዚአብሔር ታምር አያደርግልንም። እንኳን ያልበቃሁትን ኃጢአተኛ ይቅርና አንድ ሰው ቅዱስ ስለሆነ ሁሉን ነገር አድርግ አይለውም። የሚሰራውን ራሱ እንዲሰራ ነው የሚያደርግ እግዚአብሔር። እና ከዚህ የተነሳ ልማት አልምተን መመጽወት አለብን። ታዲያ ያንን ስናደርግ የምናለማው ልማት ህንፃ መስራት ምናምን አሰብን፣ እርሻ መከራየት ምናምን እሱንም አስበናል። ወደፊት እርሻም ሊኖረን ይችላል እግዚአብሔር ከፈቀደ። ግን ምንድነው ያደረግነው? መጀመሪያ ሰው እየሰራ ብር የሚሰጠን ተቋም ይሁን። ሰው ላይ እየሰራ አሁን ሆቴሉ